ይስጥልኝ። ዛሬ የምንነጋገረው በኢትዮጵያ አውሮፕላን ውስጥ ወንጀል ቢፈጸም በኢትዮጵያ አውሮፕላን ውስጥ ስላችሁ ለምሳሌ ስዊድን ሀገር ያረፈ አውሮፕላን ውስጥ በኢትዮጵያ አውሮፕላን ውስጥ ወይ ደግሞ ሌላ ሀገር ላይ ለምሳሌ አሜሪካን ውስጥ ያረፈ ግን የኢትዮጵያ አውሮፕላን ውስጥ ወንጀል ቢፈጸም ለምሳሌ ሆስተሶች ከፓይለቶች ጋር ቢደባደቡ የሆነ ወንጀል እርስ በርሱ ፓሴንጀሮች ቢደባደቡ የት ነው የሚታየው? ኬዙ የት ነው የሚታየው? የኢትዮጵያ አውሮፕላን ነው ልብ በሉ። ወይ ደግሞ መርከብም ሊሆን ይችላል፣ የኢትዮጵያ መርከብ ሊሆን ይችላል። የሆነ የባህር ክልል ውስጥ ገብቶ የሆነ ሀገር የባህር ክልል ውስጥ ገብቶ ለስራ ጉዳይ ነገር ግን ካፒቴኖቹና ሰራተኞቹ ጋር ችግር ቢፈጠር ወንጀል ቢሰራ የት ነው የሚታየው? ኬዙ የት ነው የሚታየው? የዛሬው ዝግጅታችን መልሱ በጣም ቀላል ነው። የሚታየው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ነው። የኢትዮጵያ ንብረት የሆነ ማንኛውም ጉዳይ ላይ ማንኛውም ጉዳይ ውስጥ ያለ ነገር የተፈጠረ ወንጀልን ፍትሐ ብሔር የሚታየው በኢትዮጵያ ሕግ መሰረት ነው። በኢትዮጵያ ሕግ መሰረት የኢትዮጵያ ንብረት እስከሆነ ድረስ የአውሮፕላን የኢትዮጵያ ንብረት እስከሆነ ድረስ የሀገሪቱ የግልም ወይ የመንግስት ነገራችን ላይ እስከሆነ ድረስ ያ እዛ ጉዳይ ውስጥ የተፈጸመ ማንኛውም ነገር በግልጽ ነው የተደነገገው ሀገራችን ላይ በኢትዮጵያ ሕግ መሰረት ነው የሚታየው። ስለዚህ ምንም ብዥታ የለውም። ከተፈጸመ እዛ ኢትዮጵያ ንብረት ውስጥ ወንጀል ከተፈጸመ የሚታየው በኢትዮጵያ ሕግ መሰረት ነው። በኢትዮጵያ ሕግ መሰረት ነው የሚቀጡት እነዛ ሰዎች ማለት ነው እንጂ ገና ለገና አውሮፕላኑ ስዊድን አልፏል ወይ ደግሞ አውሮፕላኑ አሜሪካ አልፏል ተብሎ ያ ጉዳይ አሜሪካ ውስጥ ወይም ስዊድን ውስጥ አይታይም። እዛ አውሮፕላን ውስጥ የተፈጸመ ወንጀል ወይ ደግሞ እዛ መርከብ ውስጥ የተፈጸመ ወንጀል ያረፈበት ቦታ ላይ ባለ ሕግ አይዳኝም። ኢትዮጵያ ውስጥ ነው የሚዳኘው። ነገር ግን ከዛ አውሮፕላን ወርደው እስከሆነ ለምሳሌ ሆስተሶቹ ካፒቴኖቹ ከዛ አውሮፕላን ከወረዱ በኋላ ሆቴል ይዘው እንደዚህ ወንጀል ቢፈጽሙ ብትሉ ኮምፕሊትሊ ዳይሜንሽን ተለየ ማለት ነው። የሚታየው በዛ ባረፉበት ሀገር ሕግ መሰረት ነው የሚታየው። ነገር ግን ኢትዮጵያ ውስጥ ቢመጡ ደግሞ እንደዛ ከአውሮፕላን ውጪ ወይም ከመርከቡ ውጪ ወጥተው የሰው ሀገር ውስጥ ወንጀል ቢፈጽሙና በዛ ሕግ ቢቀጡም ኢትዮጵያ ውስጥ ድጋሚ የመቀጣት እድል አላቸው። ድጋሚ ይቀጡና መቀጣት ሳይሆን ድጋሚ ይታይና ቅጣቱ እኩል ከሆነ ይተዋሉ። ቅጣቱ የስዊድኑ የሚያንስ ከሆነ የኢትዮጵያ ያነሰው ይጨመርላቸዋል። ለምሳሌ ስዊድን ውስጥ 6 ዓመት የሚያስቀጣ ከሆነ ኢትዮጵያ ውስጥ 4 ዓመት የሚያስቀጣ ከሆነ ይተዋሉ። እዛ 6 ዓመት ታስረው ከሆነ ነገር ግን ኢትዮጵያ ውስጥ 6 ዓመት የሚያስቀጣ ነገር ግን ስዊድን ውስጥ 4 ዓመት የሚያስቀጣ ከሆነ 4 ዓመት እዛ ከጨረሱ በኋላ እንደገና ከይዛቸው ኢትዮጵያ ውስጥ ታይተው የቀራችሁን 2 ዓመት ኢትዮጵያ ውስጥ ታስረው የመጨረስ እድል ይኖራቸዋል። ስለዚህ ከኢትዮጵያ ውጪ ከሆነ ከአውሮፕላን ውጪ ከሆነ ከኢትዮጵያ ውጪ ነው የሚባለው። ከኢትዮጵያ ውጪ ሆነ ህግ ነው የሚታየው። ጀሪስዲክሽኑ የዛ ሀገር ነው ማለት ነው። እዚህ ካለ ደግሞ ኢትዮጵያ ውስጥ የተፈጸመ አውሮፕላን ውስጥ መርከብ ውስጥ ከተፈጸመ ደግሞ በኢትዮጵያ ህግ መሰረት ይዳኛል ማለት ነው። ህጋችን ግልጽ አድርጎ ደንግጎታል። ዛሬ ይችላል የሚመጣት። አመሰግናለሁ።